የኢሜይላችሁን ፓስወርድ ብትረሱ እንዴት ማግኘት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይሄንን ለማስተካከል ወደ ስልካችን ሴቲንግ እንገባለን። ከዛም በኋላ እንደዚህ ሲመጣልን ወደ ላይ ትንሽ ወደ ላይ ስክሮል በማድረግ አካውንት እንደ ባክአፕ የሚለው ውስጥ እንገባለን። ከዛም በኋላ ይሄ ፔጅ ሲመጣልን ማናጅ አካውንት የሚለውን እንነካለን። ከዛን በዚህ መልኩ ያለንን ኢሜይሎች ያመጣልናል። አንድ ካላችሁ አንድ ኢሜይል ያመጣላችኋል። ብዙ ካላችሁ እንደኔ ደግሞ ብዙ ኢሜይሎችን በዚህ መልኩ ያመጣላችኋል። ስለዚህ እናንተም ኢሜይላችሁን የጠፋባችሁን ኢሜይል እኔ አሁን ለምሳሌ ብዙ ኢሜይል ስላለኝ ከነዚህ መካከል አንዱን እንደረሳሁት አድርጌ ፓስወርዱን ቀይሬ ወይም ደግሞ በአዲስ ፓስወርድ ሞልቼ አሳያችኋለሁ። እናንተ በዚህ መልኩ ሲመጣላችሁ የራሳችሁ የሆነ ፓስወርድ ታስገባላችሁ ማለት ነው። አሁን ስቴፕ ባይ ስቴፕ ተከታተሉን። ከዛን ይሄኛውን ኢሜይል እመርጣለሁ። ከዛን ይሄ ፔጅ ሲመጣልኝ ጎግል አካውንት የሚለውን ምርጫ እነካዋለሁ። ከዛም በኋላ እንደዚህ ሪሎድ አድርጎ ያመጣልኛል። እንደዚህ ሲመጣልኝ ትንሽ ወደ ላይ ስክሮል አድርጌ ጎግል ፓስወርድ የምትላለች እሷ ላይ ክሊክ አደርጋለሁ። ጎግል ፓስወርድ የሚለው ላይ ክሊክ ስታደርጉ ትንሽ ሪሎድ እስከሚያደርግ ያስቸግራቸዋል። ከዛም በኋላ ማንነታቸውን ቬሪፋይ ለማድረግ ወይም ደግሞ የራሳችሁ እንደሆናችሁ ቼክ ለማድረግ የስልካችሁን ፓስወርድ ወይም ደግሞ ፒን ሊሆን ይችላል፣ አሻራ ሊሆን ይችላል ይጠይቃቸዋል። እኔ አሻራ ጠይቆኛል፣ አሻራዬን አስገባለሁ። ሂውማን እንደሆናችሁ የራሳችሁ እንደሆነ ማረጋገጥ ይፈልጋል ጉግል ማለት ነው በራሱ። ስለዚህ ቬሪፋይ እስከሚያደርግላችሁ ወይም ደግሞ የራሳችሁ እንደሆነ እስከሚያሳውቃችሁ በዚህ መልኩ ትጠብቃላችሁ። አሁን በዚህ መልኩ ቬሪፋይ አድርጎ እንደዚህ አምጥቶልናል። ስለዚህ አሁን እዚህ ጋር መጀመሪያ ኢሜይላችሁን ፓስወርዱን ስለረሳችሁት እንደ አዲስ የምታስታውሱት በጣም ስትሮንግ የሆነ ካራክተር የሆነ ፓስወርድ ያስፈልጋቸዋል። ስለዚህ እናንተ እዚህ ጋር አሁን ኒው ፓስወርድ የሚላለ ከዛም በኋላ ከታች ደግሞ ኮንፈርም ኒው ፓስወርድ የሚላለ አዲስ ፓስወርድ ታስገባላችሁ። ከዛም ያስገባችሁትን አሁን ደግማችሁ ከታች ደግሞ ኮንፈርም ኒው ፓስወርድ ብላችሁ ታስገባላችሁ። እኔ ለእናንተ ለማሳየት እዚህ ጋር ፓስወርዴን ላስገባ። ካራክተር መሆን አለበት። ካራክተር ማለት ስትሮንግ መሆን አለበት። ፓስወርድ ሲሆን ላይክ በቀላሉ እንዳይሰበር በቀላሉ ሰው ሀክ እንዳያረገን ስትሮንግ መሆን አለበት። ካፒታል ሌተሮችን ልታደርጉ ትችላላችሁ። ላይክ ካራክተሮችን፣ ቁጥሮችን፣ ስማችሁን ወይም ደግሞ በምትወዱት ነገሮች ብቻ ቁጥር፣ ካራክተር፣ ካፒታል ሌተር ጨምራችሁ ማድረግ ትችላላችሁ። እኔ ለእናንተ ለማሳየት በዚህ መልኩ ፓስወርዱን አስገባዋለሁ። ስለዚህ እናንተም በዚህ መልኩ ቼንጅ ፓስወርድ የሚለውን ስትነኩ አያችሁ አይደለ? ፓስወርድ ቼንጅ ሰክሰስፉሊ ብለዋል። ፓስወርዳችሁ አሁን ቼንጅ ተደርጓል። ስለዚህ በዚህ መልኩ የረሳችሁትን ፓስወርዶች ቼንጅ አድርጋችሁ መጠቀም ትችላላችሁ። ኢሜይላችሁን ሳታጠፉ ሌላ ኢሜይል መክፈት አይጠበቅባችሁም። ያላችሁትን ኢሜይል በዚህ መልኩ ፓስወርዱን ከረሳችሁ ቼንጅ አድርጋችሁ ቀይራችሁ መጠቀም ትችላላችሁ። እንደዚህ ጠቃሚ የሆኑ መረጃዎችን እና የተለያዩ የቴክኖሎጂ ውጤቶችን እንዲሰራላችሁ የምትፈልጉ ኮሜንት ላይ በርታ በሉኝ። እኔም እንደዚህ አይነት ቪዲዮዎችን እሰራላችኋለሁ። ከቴክኖሎጂ ጋር የተያያዙ በጣም አዳዲስ የሆኑ የምትማሩበትን ነገሮችን ይዤላችሁ እመጣለሁ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ባይ